እንኳን ለክርስቶስ ኢየሱስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ። ከእግዚአብሔር ቃል አንድ ስፍራ አነብና እንጸልያለን። የእግዚአብሔር ቃል በዮሐንስ 11 ቁጥር 25 ላይ እንዲህ ይላል፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። ክብር ለእግዚአብሔር ይሁን። በዚህ ክፍል ኢየሱስ የሚለው ቢሞት እንኳን ነው የሚለው። በሕመም ቢሆን እንኳን ይነሳል አይደለም የሚለው። ለሞት እያጣጣረ ቢሆን እንኳን ይነሳል አይደለም የሚለው። በሞትና በሕይወት መካከል ቢሆን ይነሳል አይደለም የሚለው። ቢሞት እንኳን ከሞት ወዲያ ከባድ ነገር የለም ታውቃላችሁ። የመጨረሻው ነገር ነው ሞት እና ሞትን ሊያስቀር የሚችል ነገር የለም። እጅግ ከባዱ የሰው ልጅ የመጨረሻ ተስፋው የሚቋረጥበት የሰው ልጆች የህይወት የመጨረሻ ምዕራፍ ነው። የሰው ልጆች ብቻ አይደለም፣ የፍጥረት። ስለዚህ ኢየሱስ ልብ በሉ ለሞት እያጣጣረ እንኳን ቢሆን ይነሳል፣ ወይም በሞትና በህይወት መካከል እንኳን ቢሆን ይነሳል አይደለም ያለው። ቢሞት እንኳን በህይወት ይኖራል ወይም ሕያው ይሆናል ነው ያለው። በጌታ በኢየሱስ ክርስቶስ ስም ዛሬ የኔም ይህንንም መልእክት ለምትከታተሉ ሁሉ በጌታ በኢየሱስ ክርስቶስ ስም ሞተ የምንለው ተስፋችን፣ ሞተ የምንለው አገልግሎታችን፣ ራእያችን፣ ህልማችን፣ ሞቷል የምንለው ማህበራዊ ህይወቶቻችን ሊሆን ይችላል፣ ኢኮኖሚያዊ ጉዳይ ሊሆን ይችላል፣ ቤተሰባዊ ጉዳዮቻችን ሊሆን ይችላል። ማንኛውም ይሄ ነገር በቃ ከዚህ በኋላ ተስፋ የለውም፣ ከእንግዲህ አበቃለት፣ ከዚህ በኋላ ሊመለስ በማይችልበት ሁኔታ አብቅቷል ያለ ኢየሱስ እንዳለ ሞቶ እንኳን ቢሆን በህይወት ይኖራል እንዳለ በጌታ በኢየሱስ ክርስቶስ ስም ዛሬ ሕያው እንዲሆን እጸልያለሁ። እያንዳንዱ ስለሌላው ይጸልይ ተብሎ እንደተጻፈ በጣም የተለዩ ነገሮች ስላሉን አይደለም፣ ነገር ግን እያንዳንዱ ስለሌላው ይጸልይ ተብሎ ስለተጻፈ እኛ ደግሞ በኢየሱስ ክርስቶስ ትንሣኤ የምናምን እግዚአብሔር የሞትን ጣር አጥፍቶ ልጁን ኢየሱስ ክርስቶስን ከሞት ያስነሳውን አምላክ ስለምናመልክ ችሎታውን ስለምናምን ይሄ እንዴት ሊሆን ይችላል ስለማንል እግዚአብሔር ሁሉን እንደሚችል ስለምናምን የምንጸልየው ማንም የሚያምን እኔ የማደርገውን ያደርጋል ተብሎ ተጽፏል። በኢየሱስ ክርስቶስ የሚያምን እሱ ያደረገውን ያደርጋል። በጌታ በኢየሱስ ክርስቶስ ስም እሱ ሙታንን አስነስቷል። በጌታ በኢየሱስ ክርስቶስ ብርቱና ኃያል ስም ማንኛውም የሞቱ ነገሮቻችን፣ የሞቱ ተስፋዎቻችን ዛሬ ከኢየሱስ ክርስቶስ የተነሳ በጌታ በኢየሱስ ክርስቶስ ስም ትንሣኤ እንዲያገኝ እጸልያለሁ። የኔ ነገር፣ የእናንተ ነገር፣ ይህን መልእክት የምትከታተሉ ሁሉ ሞቱ የምትሏቸው ነገሮቻችሁ፣ ሞተ የምለው ነገር በጌታ በኢየሱስ ክርስቶስ ስም ዛሬ የትንሣኤን መታሰቢያ በምናከብርበት በምናስብበት በዚህ ቀን በኢየሱስ ክርስቶስ ስም ትንሣኤ ያገኝ።
በጌታ በኢየሱስ ክርስቶስ ስም የሞቱ ነገሮቻችን ትንሣኤ ያገኙ። ይሄ ነው ያ ነው አንልም። ማንኛውም ከዚህ በኋላ በቃ አበቃ የምን በጌታ በኢየሱስ ክርስቶስ ብርቱና ኃያል ስም የሞቱ ማህፀኖች፣ የሞቱ የሚመስሉ ማህፀኖች፣ ሊወልዱ የማይችሉ የሚመስሉ ማህፀኖች በጌታ በኢየሱስ ክርስቶስ ስም፣ ሪሌሽንሺፖች በጌታ በኢየሱስ ክርስቶስ ብርቱና ኃያል ስም፣ ኢኮኖሚያዊ ጉዳዮች በጌታ በኢየሱስ ክርስቶስ ስም፣ ቤተሰባዊ ጉዳዮች በጌታ በኢየሱስ ክርስቶስ ስም፣ መንፈሳዊ ውድቀቶች፣ ሞቶች በጌታ በኢየሱስ ክርስቶስ ስም ዛሬ የትንሣኤን መታሰቢያ የምናስብበት ቀን ነው። እግዚአብሔር ይችላል። የሞትን ጣር አጥፍቶ ልጁን አስነስቷል። የልጆቹን ነገር ዛሬም ያስነሳል። ትንሣኤና ሕይወት የሆነው ጌታ ጌታችን ነው። እርሱ የሞተውን አስነስቷል። ቢሞት እንኳን ሕያው ይሆናል ብሏል። እናምናለን በዚህ ጌታ፣ በዚህ ኃያል ጌታ፣ በጌታ በኢየሱስ ክርስቶስም የሞቱ ነገሮቻችን ሕያዋን ይሆናሉ። በጌታ በኢየሱስ ክርስቶስ ስም የሞቱ የሚመስሉ ነገሮቻችን ትንሣኤ ያገኛሉ። በጌታ በኢየሱስ ክርስቶስ ብርቱና ኃያል ስም ከዚህ ቀን ጀምሮ የሞቱ የሚመስሉ ተስፋዎቻችን በኢየሱስ ክርስቶስ ስም ሕያው ይሆናሉ። በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ የሞቱ ማንኛውም ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ነገሮቻችን ትንሣኤ ያገኛሉ በኢየሱስ ክርስቶስ ስም። ከማን የተነሳ? ትንሣኤና ሕይወት ከሆነው ከጌታ የተነሳ በእኔ የሚያምን በዚህ ጌታ እኔ ባለው ጌታ የምናምን ነን። ስለዚህ የሚነሱት ነገሮቻችን ከማን የተነሳ ነው? ከትንሣኤው ጌታ የተነሳ ነው። ከትንሣኤው ጌታ የተነሳ በጌታ በኢየሱስ ክርስቶስ ስም ሞቱ የምንላቸው ነገሮቻችን ለዘላለም ትንሣኤ ያገኙ። በጌታ በኢየሱስ ክርስቶስ ስም ራእዮች፣ ህልሞች በኢየሱስ ስም ትንሣኤ ያገኙ። በጌታ በኢየሱስ ክርስቶስ ስም የቅዱሳን ራእይና ህልሞች፣ አገልግሎቶች በኢየሱስ ስም ትንሣኤ ያገኙ። ተስፋ ቃሎች ትንሣኤ ያገኙ በኢየሱስ ስም። ማህበራዊ ግንኙነቶች በኢየሱስ ስም ትንሣኤ ያገኙ። በስራ መስክ የሞቱ ነገሮች በኢየሱስ ስም ትንሣኤ ያገኙ። በጤና መስክ የሞቱ የሚመስሉ ነገሮች በኢየሱስ ስም ከትንሣኤ ጌታ የተነሳ ትንሣኤ ያገኙ። በጌታ በኢየሱስ ክርስቶስ ብርቱና ኃያል ስም የመውለድ ተስፋ በጌታ በኢየሱስ ክርስቶስ ስም ትንሣኤ ያገኝ። የጋብቻ የሪሌሽንሺፕ በኢየሱስ ስም የሞቱ የሚመስሉ ተስፋዎች ከዚህ ቅጽበት ጀምሮ የቅዱሳን ነገሮች ሁሉ ትንሣኤ ያገኙ በጌታ በኢየሱስ ክርስቶስ ስም። የጸለያችሁትና የለመናችሁት ነገር እንደተቀበላችሁ ብታምኑ ይሆንላችኋል ተብሎ እንደተጻፈ እናምናለን በኢየሱስ ስም። እኛ የምናምን ከትንሣኤው ጌታ የተነሳ የሞቱ ነገሮቻችን፣ የሞቱ የመሰሉን ነገሮቻችን ሁሉ ትንሣኤ ያገኛሉ በጌታ በኢየሱስ ክርስቶስ ስም አሜን።